ሰላም እንዴት ናችሁ? የሸገው ኢፌክስ ተማሪዎች፣ እነሆ ዛሬ ደግሞ የመጨረሻው ክላስ ማለትም አዲሽናል ነው። ይሄኛው ሰባተኛው ቪዲዮ ነው የቲዎሪው ክላስ ማለት ነው። ነገር ግን ያው አንዳንድ ነገሮች ለእናንተ ግልጽ ማድረግ ስላለብኝ ወይ ደግሞ ባስረዳችሁም ወይ ባስተምራችሁም እንደገና ማስተማር ያለብኝ አንዳንድ ነገሮች ሊኖሩ ስለሚችሉ ያው እነሱን ደግሜ ለማሳየት ዛሬ ተከስቻለሁ ማለት ነው። ቢግነር ትሬዲንግ ቤዚስ የሚባሉት ኪ ማርኬት ኮንሴፕቶችን ያው እንደገና ሪቫይዝ ማድረግላቸው ይሆናል ማለት ነው። ኦኬ በመጀመሪያ ታይፕ ኦፍ ማርኬት ነው ማለት ነው። እናንተ አሁን ቲዎሪውን ፓርት ጨርሳችኋል። ስለ ፎሬክስ ከጥልቁ እውቀት ቢያንስ ግማሹን ያክል አግኝታችኋል ማለት ነው። ከዚህ በኋላ ደግሞ ስሩ ኤክስፒሪያንስ ነው የምታገኙት ከስተታችሁ እየተማራችሁ አዲስ ነገሮች ደግሞ ማለት ነው አፕዴት ራሳችሁን እያደረጋችሁ ነው የምትሄዱት ማለት ነው። ስለዚህ አሁን አንድ ትሬደር ምንድን ነው ትሬድ ማድረግ ያለብኝ፣ ምን ጋ ነው መግባት ያለብኝ ብሎ ሲያስብ ይኸው እንደምታዩት ታይፕ ኦፍ ማርኬትስ ብሎ መጥቶላችኋል ማለት ነው። አሁን ለስንት ከፍለነዋል? ይሄ ኦልሞስት ወደ 5 ከፍለነዋል ማለት ነው። የመጀመሪያ ፎሬክስ ምን ማለት ነው? ሲጀመር ፎሬን ኤክስቼንጅ ማለት ነው። መጀመሪያ እንደተነጋገር ነው ማለት ነው። ይህ ምን ማለት ነው ማለት ነው? ትሬዲንግ ከረንሲስ ማለት ነው። የአንድ ሀገር የብር ኖት ወይ መገበያያ ኖትን ከሌላ ሀገር የመገበያያ ኖት ጋር ምን ማድረግ ነው? ትሬድ ማድረግ ማለት ነው ፎሬክስ። ይህ እነዛ ፔሮች እነማን ናቸው? ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ የአንድ ሀገር ከአንድ ሀገር መገበያየት ነው ማለት ነው። አንድ ሁለተኛ ስታክ የሚባል ነው። ስታክ ማርኬት ይሉታል አሜሪካኖች ማለት ነው። የስታክ ማርኬት ማለት ሼር ወይ ደግሞ አክሲዮን ነው የምገዙት ማለት ነው። ለምሳሌ በምድር ላይ በደንብ ፌመስ የሆኑት ለምሳሌ አፕል፣ ሳምሰንግ፣ ቴስላ እነዚህ አክሲዮን አላቸው ማለት ነው። አክሲዮኑ ልክ የሆነች ፖዚሽን ትገዙና አክሲዮኗ ልክ ሲጨምረ የአክሲዮን ቫሊዩ ምን ታደርጋላችሁ? ትሸጣላችሁ ማለት አክሲዮን ፕላስ እነ ኒቪዲያ ወዘተ የመሳሰሉት በጣም ተጽዕኖ ፈጣሪ የሆኑ ካምፓኒዎች ምን ያደርጋሉ ማለት አክሲዮን ይሻሻጣሉ ማለት ግለሰቦች አክሲዮን ይሸጣሉ ይገዛሉ ማለት ነው። ስታክ የምንለው ይሄኛው ነው ማለት ነው። ኮሞዲቲ የምንለው ወይ ደግሞ ሞስትሊ ሜታልም ልንለው እንችላለን ማለት ነው። እነ ጎልድ፣ እነ ኦይል፣ እነ ሲልቨር ማለት ነው። ሞስትሊ አሁን ብዙ ጊዜ ትሬደሮች ልሰሟቸው ትችላላችሁ። ምን ሲሉ ጎልድ ነው ትሬድ የማደርገው ሲሉ ማለት ነው። ሞስት ፌመስ የሆነ ትሬዲንግ ፔር ቢኖር ጎልድ ነው። ይህ ለምንድን ነው ሲባል በጣም ሀይ የሆነ ቮላታይሊቲ ስላለው ማለት ነው። ቮላታይሊቲ ስንል በደንብ የተጧጧፈ ወይ ደግሞ በደንብ የሚንቀሳቀስ ማርኬት ስላለ ማለት ነው። አንድ ነጋዴ ሲመርጥ የት ሱቅ ልክፈት ብሎ ሲመርጥ ለምሳሌ አንድ የገበያ ማዕከል ከሌላው የገበያ ማዕከል ምኑን ነው የሚያነጻጽረው? አየሩን ወይ ደግሞ ገበያውን ማለት ነው። እንዴት ነው እንቅስቃሴ የሚለው ነው ማለት ነው። አሁን ፎር ኢንስተንስ ሾላ ላይ ሱቅ ቢከራይና መርካቶ ላይ ሱቅ ቢከራይ የትኛው ነው በጣም ንግድ የሚኖረው የተጧጧፈ ንግድ የሚኖረው? መርካቶ ላይ ሱቅ የከፈተ ሰውዬ ማለት ነው። በዛው ልክ ደግሞ የቤት ኪራይም ሌላ ውጭም በጣም የሚጨምርበት የቱ ጋር ያለው ሰውዬ ነው? መርካቶ የከፈተው ሰውዬ ነው። ይህ ማለት ነው በቃ በአጭሩ ወደ አማርኛ ወደሚገባችሁ ቨርዥን ስቀይርላችሁ ይህ ማለት ነው ማለት ነው። ኮሞዲቲ የምንለው እነ ጎልድን፣ እነ ኦይልን፣ እነ ሲልቨርን የመሳሰሉ ኮሞዲቲ ወይ ደግሞ ሜታልስ ይባላሉ ሞስትሊ እነሱን ትሬድ ማድረግ ማለት ነው። ኢንዲሲስ የምንላቸው ደግሞ እነ ኤስኤንዲፒ 500 እነ ናስዳክ ወይ ደግሞ ዩኤስ 100 የሚባሉ አሉ ማለት ነው። ይህ ሞስትሊ አይስቲ ትሬደሮች ትሬድ ያደርጉታል። እኔ ፐርሰናሊ ትሬድ አድርጌ አላቅም እነዚህን። ነገር ግን ኢንዲሲስ ተብለው ትሬድ ይደረጋሉ ማለት ነው። አይሲቲ ኮንሰፕት ትሬድ የሚያደርጉ ሞስትሊ ኦልሞስት ከ80% በላይ የሆኑ ሰዎች እነዚህን ኮሞዲቲዎችን ስፔሻሊ ደግሞ ናስዳክ ወይ ደግሞ ዩኤስ 100 በደንብ ትሬድ ያደርጉታል ማለት ነው። ኢንዲስስ የሚባሉ አዘላስት ደግሞ የምናየው ክሪፕቶ ነው ማለት ነው። ክሪፕቶ እነማን ናቸው? እነ ቢትኮይን፣ እነ ኢተሪየም፣ እነ ሶላና በቃ በክሪፕቶ ዘርፍ የምታውቋቸው ፌመስ የሆኑ ክሪፕቶዎች እነሱን ደግሞ መገበያየት ማለት ነው። ቨርሰስ ማን ሊሆን ይችላል? ቨርሰስ ዩኤስዲ ሊሆን ይችላል፣ አዘር ከረንሲስ ሊሆን ይችላል ማለት ነው። ግን ሞስትሊ ፌመስ የሆነው የዩናይትድ ስቴትስ ኦፍ ዶላር ስለሆነ ቢትኮይን ቨርሰስ ማንም ይሆን ዩኤስዲ፣ ኢተርነም ቨርሰስ ዩኤስዲ ይሆናል ማለት ነው። ኦኬ ታይፕ ኦፍ ማርኬቶችን እነዚህን አየን ማለት ነው። እናንተ
ከዚህ መሀል እናንተ የሚመቻችሁን የምትፈልጉትን መምረጥ የእናንተ መብት ነው። ነገር ግን እናንተ ጀማሪ እስከሆናችሁ ድረስ ደግሞ እኔ ደግሞ ምን ማድረግ አለብኝ ማለት ነው፣ እናንተን ጋይድ ማድረግ አለብኝ። እነማን ፎሬክስ የትኞቹን ፔር መግባት አለባችሁ የሚለውን ማለት ነው። ኦኬ ከክሪፕቶ ስንጀምር ክሪፕቶ ሞስትሊ ትሬድ አድርጌ አላቅም። ኢንዲሲስም እንደዛው ማለት ነው። ኮሞዲቲ ውስጥ እነ ጎልድ እነ ሲልቨርን ትሬድ አደርጋለሁ ማለት ነው። ሶ እናንተ እንደ ጀማሪ ጎልድ እና ሲልቨር ብገቡ የነ ጎልድ ባህሪ በጣም ቮላታይል ነው። በተጨማሪ ደግሞ የሚቆጥረው ፒፕስ ትንሽ እየጨመር ይላል ማለት ነው። ከሌላው አንጻር የሚቆጥረው ብርም ስትበላም ስትበላም በዛው ልክ ስለሚጨምር ማለት ነው። ሶ ኮሞዲቲ ላይ ዘላችሁ ባገቡ መርጣለሁ። ዘ ፈርስት ቲንግ እንዳገቡም መጀመሪያውም ማስጠንቀቂያችሁ ነበረ ማለት ነው። ዘ ፓስት ቪዲዮዎች ላይ ካያችሁት ስቶክ ማርኬት ሞስት እኔም ትሬድ አድርጌ አላውቅም። ፎሬክስ እና ኮሞዲቲስ ወይ ደግሞ ሜታልስ ላይ ነው ያለሁት። ሶ ፎሬክስ ደግሞ የፎሬክስ ፔሮችም ደግሞ አሉ። በቃ ፕሬዲክቲብል የሆነ ፕራይስ አክሽን ያላቸው አሉ እና ፕሬዲክቲብል ያልሆነ ፕራይስ አክሽን ያላቸው ምን አሉ ማለት ነው ፎሬክስ ፔሮች አሉ ማለት ነው። እነ ዩሮ ዩኤስዲ እና ጂቢፒ ዩኤስዲ ሞስትሊ ፌመስ የተባሉት ምን ናቸው? ፎሬክሶች ናቸው ማለት ነው፣ ወይ ደግሞ ሜጀር የተባሉት ናቸው ማለት ነው። እኛ አሁን ምንድነው ማየት ያለብን? ማይነር የሆኑትን ወይ ደግሞ ፕሪዲክቲብል የሆነ ማርኬት ሙቭመንት ያላቸውን ቀለል ያሉትን ፎሬክስ ፔሮች ደግሞ አንደርስታንድ ወደ ማድረግ እንገባለን ማለት ነው። ሞስትሊ እኔ እዚህ ጋር ትሬድ ማድረጋቸው ለጀማሪዎችም ቆንጆ ናቸው ብዬ የማስባቸው ትሬድ ፔሮች አሳያቸዋለሁ ማለት ነው። በመጀመሪያ ደረጃ ይሄኛውን ዩኤስዲ ሲኤችኤፍ ነው። ዩኤስዲ ሲኤችኤፍ ፎር ሃወር ታይም ፍሬም ላይ ያለ ነው። አሁን ከረንትሊ ምን አናላይሲስ እየሰራው ነበረ። ሳም ፖይንት እዚህ ጋር የሰሩት አናላይሲስ ማርኬቱ ፈርስቲንግ ወይ እዚህ ጋር ይመጣል ብዬ ነበር ያሰብኩት፣ ወይ ደግሞ እዚህ ጋር ይመጣል ብዬ ነበር ያሰብኩት። እዚህ ታችኛው እዚችኛው የምትባት የመጀመሪያ ሰማያዊ መስመር ማለት ነው። እሱ መጥቶ ሪጀክት አድርጎ ይወርዳል ብዬ ነበር ያሰብኩት። ነገር ግን ባያስ ወይ ደግሞ ዳይሬክሽኑ እርግጠኛ ሆኜ ሳለ ኢንትሪ ደግሞ አላገኘሁም ማለት ነው። ኢንትሪ ማለት ደግሞ የምንገባበት ፖይንት ማለት ነው። የምገባበትን ፖይንት ስላላገኘሁ ምን አረገ ማለት ነው፣ ይሄ ትሬድ ሚስ አድርጌያለሁ ወይ ደግሞ ሳልገባው አልፍ ያለው ማለት ነው። አንዳንድ ትሬዶች እንደዚህ ናቸው። የት እንደምገቡ አታውቁም፣ ግን ዳይሬክሽኑን ታውቁታላችሁ ማለት ነው። አሁን እንደናንተ አሁን ይህንን አናላይሲስ ብንገባው ወደ ዴይ ቻርት ብናረገው ሞስትሊ ፕሬዲክትብል የሆነ ምንድን ያላቸው ፕራይስ አክሽን ያላቸው ማለት ነው። አሁን ከዚህ ጀምሮ ስናየው ከዚህ ጀምሮ ካያችሁት ፕሬዲክትብል የሆነ ነው ማለት ነው። ዳውን ትረንድ ነበረ። ይህ የምታዩት አንዷ ካንድል የአንድ ዴይን ምንድነው ሬንጅን ነው የምትወክለው ማለት ነው። ተረዳችሁኝ? አሳም ፖይንት የኛው ፕሬዲክትብል የሆነ ፕራይስ አክሽን አለው ማለት ነው። ፕሬዲክትብል ስንል ምን ማለታችን ነው ማለት ነው? ወይ ቡሊሽ ነው ወይ ቤሪሽ ነው ማለት ነው። ሳይድዌይስ አይበዛበትም ማለት ነው። ተረዳችሁኝ? አሁን ለምሳሌ እንደዚህ አይነት ይሄኛውን ሳምንት ዩት፣ ይሄኛውን ጊዜ ዩት፣ አያችሁት? አሁን ይሄ ቀናት ነው። እያንዳንዷ ካንድል ቀን ነው የምትወክለው ማለት ነው። ይሄ ሁሉ ቀን ይሄ ማርኬት ምን ሆኖ ነበረ ማለት ነው? ኮንሶሊዴት እያደረገ ነበረ ማለት ነው። ተረዳችሁኝ? ከስንት አንዴ ማለት ከዛ በኋላስ እያያችሁ ነው እንዴት እንደተተኮሰ። ኦኬ ካለቀ በኋላስ ይኸው እንዴት ቤሪሽ ትረንድ እንደሄደ ማለት ነው። ኦኬ ስቲል ነው ምን ትረንድ ላይ ነው ያለው? ቤሪሽ ትረንድ ላይ ነው ያለው ማለት ነው። ይህ ለማለት ያክል ነው። ያን ያክል ሳይድዌይስ አይበዛውም ማለት ነው። ሳይድዌይ ወይ ደግሞ ኮንሶሊዴት ሲያደርግ ወይ ደግሞ ወደ ጎን ማለት ነው። አሁን እንዳሳየዋችሁ አይነት ትሬድ ሲኖር ምንድን ነው አይደለም ለጀማሪ ለፕሮዎችም በጣም አዛጋሽ ነው ማለት ነው። ስቲል ነው እኛ ሰፈር የምናደርግበት አንዱ በዚህኛው የትሬንድ ሁኔታ ነው ማለት ነው። ለመገመትም ትንሽ ስለሚያዳግት አንደኛው ፔር እንደዛ ብያችኋለሁ። ዩኤስዲ ሲኤችኤፍ መምረጥ ትችላላችሁ ማለት ነው። ሁለተኛው ፔር ደግሞ ኒውዚላንድ ዶላር ቨርሰስ ማን ነው ዩኤስ ዶላር ነው ማለት ነው። አሁን ይህንም ካያችሁት ዘሞስት ታይም ካያችሁት ዴይሊ ቻርት ላይ ነው ያለ ነው ማለት ነው። ዴይሊ ማለት አንዷ ካንድል የአንድ ቀን ነው እንትን የምታደርገው የምትወስነው። አሁን ካያችሁት ይህንን ደግሞ ፎር ሀወር ላይ ስንቀይረው በቃ ማርኬቱ ከኮንሶሊዴሽን ይልቅ ማርኬቱ አግሬሲቭ የሆነ ሙቭመንት ይኖረዋል። ሙቭመንት ሲኖረው ደግሞ አሁን ይህ 4 ሰዓቶች እነዚህ እያንዳንዱ 4 ሰዓት ቡሊሽ ነበረ ማለት ነው። ተረዳችሁኝ? ይኸኛው ኮንሶሊዴሽን ሊመስል ይችላል። ኃይለኛ የሆነ ሙቭመንት አለ ማለት ነው። ነገር ግን ያን ያክል ደግሞ አግሬሲቭ አይደለም ማለት ሌሎች ፔሮች በምናይበት አንጻር ስናየው ያን ያክል አይደለም ማለት ነው። ይሄኛው
ወደ ሃየር ታይም ፍሬም ስንሄድ ላይን ቻርት አድርጋችሁ ማየት ነው ማለት ነው። እንደ ፕራይስ አክሽን ትሬደር አይደለም ፕራይስ አክሽን እና ስኪያ የምንጠቀመው። አሁን እሱን በደንብ ዲቴል አሳያችኋል። እያያችሁት ነው። ከዚህ በፊት ያስተማርኳችሁ ክላስ ሃየር እዚህ ጋር ምንድን ነው ሎር የሆነ ማርኬት ላይ ምን ነበረ? ሎው ነበረ። ኦኬ ሃዩ ነበረ። እዚህ ጋር ብሬክ ተደረገ። ብሬክ ከተደረገ የሃየር ማርኬቱ ሎር ሆነ። ሃየር ሃይ፣ ሃየር ሎው፣ ሃየር ሃይ፣ ሃየር ሎው። እዚህ ጋር ብሬክ ያደረገው ይሄኛው ነው። ሃየር ሃይ፣ ሃየር ሎው። ኦኬ ማርኬት ስትራክቸር ሽፍት እዚህ አካባቢ ያጋጠመ ማለት ነው። ይሄ የምታዩት ለእናንተ አሁን ፕሪዲክትብል አይደለም። ይሄኛው ለመገመት ሃየር ሃይ፣ ሃየር ሎው አውጡ ስላችሁ በደንብ ታውጡልኛላችሁ ማለት ነው። ግን ነገር ግን አሁን ወደዚህ ልውሰደውና ወደዚህኛው ማርኬት ልውሰደውና አሳነ ኤግዛምፕል እዚች ጋር አካባቢ ሃየር ሃይ እና ሃየር ሎው አውጣልኝ ብልህ ያዳግታል ማለት ነው። ተረዳችሁ? ምክንያቱም አቴንሽን ስለሚፈልግ ማለት ነው። ሶ እዚህ ጋር አለ። አሁን እዚህ ጋር ከዚህ ጀምሮ እዚህ ቦክስ ውስጥ ያለውን ትረንድ አሁን አይደንቲፋይ ለማድረግ ለእናንተ ምንድን ነው ትንሽ አዳጋች ነው ማለት ነው። ነገር ግን ትረንዱን ምን ማድረግ እንችላለን ማለት ነው? አይደንቲፋይ ማድረግ እንችላለን። ይሄኛው ሎው አልተወሰደም፣ በቦዲ አልተወሰደም። ሶ ምን ይሆናል ማለት ነው? ይችኛው ወደ ላይ ስንሄድ ምንድን ነው በቦዲ ተዘግቷል ማለት ነው። ሶ ምን ሆነ ማለት ነው? አዚስ ፖይንት ቡሊሽ ሆነ ማለት ነው። ቡሊሽ ሆነ። ከቡሊሽ ደግሞ የቡሊሿ ለው አለች። ይችኛዋ ለው ደግሞ ተወሰደች በዚህ። ሶ አዚስ ፖይንት ምን ሆነ? ቤሪሽ ሆነ ማለት ነው። ሶ የቤሪሽ ሀይ አለ። የቤሪሹ ሀይ እዚህ ጋር ሲወሰድ ደግሞ ምን ሆነ? ቡሊሽ ሆነ ማለት ነው። እንደ ሰፖርት እና ሬዚስተንስ ደግሞ ምን ብለን እናሰምራለን ማለት ነው። እዚህ ጋር ሬዚስተንስ ነበረ። ብሬክ አውት ሲደረግ ምን ሆነ? ሰፖርት ሆነ ማለት ነው። ሶ አሁን ይሄኛው እንደዚህ አይነት ትንሽ ግር የሚያደርግ አናላይሲስ ስታደርግ መዋል ይሻልሃል ወይስ እንደዚህ አይነቶች ትሬዶች? አሁን እነዚህ ሃየር ሃይ እና ሃየር ሎ እዚህ ጋር አውጣልኝ ስልህ የሚከብድህ ካለ እውነትም በጣም ያሳዝናል ማለት ነው። ሃየር ሃይ ሃየር ሎ እዚህ ጋር አውጣ ስልህ የሚከብድ ካለ እውነትም ያዳግታል ማለት ነው። በዚህ መልክም አድርጋችሁ አይደንቲፋይ ማድረግ ትችላላችሁ። በቃ አሁን ዋናው የዚህ ኮንሰርን ምንድን ነው? በደንብ ማርኬቱን አናላይሲስ አድርጋችሁ በደንብ ማርኬቱን ተረድታችሁት ምንድን ነው ሃየር ሃይ ሃየር ሎ እያወጣችሁ ሰፖርት ሬዚስታንስ እያወጣችሁ እዚህ ጋር እንደምታዩት ደግሞ ኖት እየያዛችሁ እንድትረዱ ነው ማለት ነው። ሶ ይህ ነው ማለት ነው። ሶ ዩኤስዲ ሲኤችኤፍ ኤንኤስዲ ወይ ደግሞ ኒውዚላንድ ዶላር ቨርሰስ ዩናይትድ ስቴትስ ዶላር እችኛዋ ትዝለላችሁ ማለት ነው። ብሪቲሽ ፓውንድ ቨርሰስ ዩኤስ ዶላር ትንሽ ትዝለላችሁ። ምክንያቱ አሁን ይሄኛውን ካያችሁት ምንድን ነው ማለት ነው ትንሽ ሳይድዌይ ነገር ይበዛዋል ማለት ነው። አይደንቲፋይ ለማድረግም ጥሩ ነው። ነገር ግን አንዳንዴ አግሬሲቭ ይሆናል ማለት ሞመንተሙ ስታዩት ትሬዶ ትንሽ ሞመንተም ትንሽ በዛ ይለዋል ማለት ነው። ሞመንተም ትንሽ አግሬሲቭ የሆነ ሙቭመንት ነው። የኛው ሃየር ታይም ፍሬም ላይ ዝም ብለን ብንወጣ ወደ ዊክሊም ወደ ማንዝም ስናደርገው ምንድን ነው ማለት ነው ሳይድዌይ ነገር ይበዛዋል ማለት ነው። አሳም ፖይንቶች ካየናቸው እዚህ ጋር ሳይድዌይ ይበዛዋል ይታያችሁ። እንግዲህ አሁን እዚህ ጋር የማሳያችሁ ነገር ሳይድዌይ ይበዛዋል ማለት ነው። እዚች ጋር አሁን ያለችው እንደዚህ አድርገን ቆርጠን ብናያት አንዷ አንድ ሳምንትን ትወክላለች ማለት ነው። አንድ ሳምንት ኮንሶሊዴሽን ማለት ኢማጂን አንድ ሳምንት ኮንሶሊዴሽን ማለት ይሄኛው ሲጨመር ደግሞ ስንት ይሆናል ማለት ነው? ኦልሞስት ስንት ማለት ነው? ከዚህ ጀምሮ እስከዚህ 161 ቀን ኮንሶሊዴሽን ላይ ነበረ ማለት ነው። አሁን ስዊንግ ለሚይዝ ሰው ይሄኛው ምንድን ነው ማለት ነው? ኪሳራ ነው ማለት 161 ቀን ማለት ግማሽ አመት በለው። አይ ቲንክ ግማሽ አመት ትንሽ ነው የሚቀረው ለግማሽ አመት ማለት ነው። ትንሽ ናት መቀራት። ይሄኛው እንዲህ ኮንሶሊዴሽን ሆነ ማለት ነው። ኦልሞስት እዚህ አካባቢውን ካያችሁት ኮንሶሊዴሽን ነገር ይታይበታል። እዚህ ጋር አካባቢ እንዲህ ስታዩት ትንሽ ይመስላል እንጂ በጣም በጣም ትልቅ የሆነ ምንድን ያለው ትልቅ የሆነ መዘግየት ነው የሚታየው ማለት ነው። እዚህ ጋርም ራሱ ማየት ትችላላችሁ። እዚች ጋር ያለችውን ፓርት ራሱ ካያችኋት ኦልሞስት ሊኩዊዲቲ የሆነ ማርኬት ነው ያለው ማለት ነው። እንደምታዩት ኮንሶሊዴሽን ነገር ነው ያለው። ቀኑን ሜዥር ማድረግ ትችላላችሁ። ስንት ቀን ሆነ ማለት ነው? ኦልሞስት 63 ቀናት እንደዚህ ነበረ ማለት ነው። ሳይድዌይ ሙቭ እያደረገ ነበረ ማለት ነው። ኦኬ ቀጥሎ የምናየው ፔር
ምን ይሆናል ማለት ነው? ዩሮ ዩኤስዲ ነው ማለት ነው። ሴም አስትሩ ሰጀስት አላረጋችሁም። አንዴ በር ሰጀስት አላረጋችሁም ማለት ነው። ሴም አስትሩ ይሄኛው ቮላታይልም የሆነ ቢኖረውም እንደዚህ አይነት ሳይድዊች አሁን ለእናንተ አልመክርም። የምታዩት አለ ቤሪሽ ነው፣ ጥሩ ቤሪሽ ነው የሚያሳየው። ነገር ግን ምንድን ነው አግሬሲቭ የሆነ ቤሪሽ አይደለም፣ ወይ ደግሞ አግሬሲቭ የሆነ ቡልሽ አይደለም። ያስጠብቃቸዋል ማለት አሁን እዚህ ጋር ሀየር ሀይ እና ሀየር ሎ እዚህ ጋር ለማውጣት እስቲ ንገረኝ እስቲ ሀየር ሀይ እና ሀየር ሎ ለማውጣት አያለፋህም? ምን እንደዚህ ሜቢ እንደዚህ ከሆነ ትንሽ አይደንቲፋይ ልታደርጉ ትችላላችሁ። በዚህ አይነት ደረጃ ግን ሀየር ሀይ እና ሀየር ሎ እያወጣው ማርኬት አናሊሲስ ለማድረግ ትንሽ ይከብዳል ማለት ነው። ሶ በጣም ቮላታይል የሆኑ ፕሬዲክቲብል የሆነ ፕራይስ አክሽን ያላቸውን ነው ማሳያቸው። ሶ ያን ያክል ጊዜ ላለመግደል 1 2 ሶ ምንድን ነው እዚህ ጋር ደግሞ ማን ያለው ዩኤስዲ ካድ አለ። ደስ የሚል ፕራይስ አክሽን ነው ያለው እንደነዛ ማለት ነው። እንደምታዩት ደስ የሚል ፕራይስ አክሽን ነው ያለው። ሀየር ሀይ እና ሀየር ለማውጣት የምትቸገሩ አይመስለኝም ማለት ነው። እዚህ ጋር ኤዩዲ ዩኤስዲ ሴም አስትሩ በጣም ቮላታይል የሆነ ማርኬት ቢሆንም ግን ፕሬዲክትብል ነው ማለት ነው። አሳም ፖይንቶች አሁን ይሄኛው ደስ የማይል ሙቭመንት ቢኖረው ማለት ከዚህ ጀምሮ እዚህ ድረስ ያሉ ቀናት ደስ አይሉም ጨርሶ። ሰው አማራጭ እንድትወስዱ ያክል ነው ይሄንን ኤግዛምፕል የምሰጣችሁ ማለት ነው። ጂቢፒ ጂፒዋይ እንደተለመደው ነው ፕሬዲክትብል የሆነ ማለት ነው። አንዳንዱ ትሬድ ሁላ እስካሁን ሎወር ሀይ እየሰራው ቡሊሽ የሆነ ትሬድ አለ ማለት ነው። ዝም ብላችሁ አይታችሁ ስዊንግ ብገቡ ራሱ ባይ ብገቡ አሁን እዚህ አካባቢ የምታተርፉት ትሬዶች ነገሮችም አሉ ማለት ነው። አንዳንዱ ጭራሽ ሳይዶ የማይሄደው ወይ ቡሊሽ ነው ወይ ቤሪሽ ነው ማለት ነው። እሱን በራሳችሁ ጊዜ እንትን ስታደርጉ ታገኙታላችሁ ማለት ነው። ሶ ዘ ላስት ዋን ዩኤስዲ ጂፒዋይ ነው ማለት ነው። ሶ እንደ ጀነራል አድርጌ ሪኮመንድ ሳደርጋችሁ ፈርስቲንግ እንድመርጡ ማድረገው ዩኤስዲ ሲኤችኤፍ፣ ኒውዚላንድ ዶላር፣ ዩኤስዲ ዶላር፣ ዩኤስዲ ጂፒዋይ፣ ኤዩዲ እና ካድ ቨርሰስ ዩናይትድ ስቴትስ ዶላር ማለት ነው። እነሱን ምንድነው ፔሮችን ብትጠቀሙ ቢያንስ አናላይስ ለመስራት አትቸገሩ ማለት ነው። ትንሽ ጠና እያላችሁ ብሄዳችሁ ቁጥር ደግሞ ምን ታደርጋላችሁ ማለት ነው፣ ወደ ጎልድ ትመጣላችሁ ማለት ነው። ጎልዷ ደግሞ እንደምትባት ሀይር የሆነ አሁን ይሄኛው ቀላል ሊመስላችሁ ይችላል። አሁን እዚህ ጋር ያለው ሙቭመንት ቀላል ሊመስላችሁ ይችላል። አሁን ይሄኛውን ካያችሁት ሀይለኛ የሆነ ቡሊሽ ነው ያለው ማለት ነው። ይታያችሁ እንግዲህ ጎልድ ላይ ማለት እንደዚህ አይነት ቡሊሽ ሙቭመንት ማግኘት እዚህ አካባቢ በዜና ነበረ። በጣም ከባድ የሆነ ነገር ነው ማለት ነው። ደስ የሚል ሙቭመንት ነው እያሳየ ያለው፣ ግን በዛው ልክ ነው ቮላታይሊቲውም ማርኬቱም ፕሪዲክትብል የማይሆነው ማለት ነው። አሁን ይሄ ሁሉ ዘመናት ምን ነበረ? ሳይድዌይስ ነበረ። እንግዲህ ይታያችሁ ይሄ ሁሉ ጊዜ ምንድነው ሳይድዌይ ነበረ ማለት ነው። አሁን አንድ ሰው እዚህ አካባቢ ትሬድ ቢገባ ወይ ደግሞ እዚህ አካባቢ ፖዚሽን ቢፈልግ በቃ ወደ ላይ እየወጣ ስለነበረ ይወጣለታል፣ ቲፒቶሎ ይነካል ማለት ነው። ተረዳችሁኝ? ነገር ግን እዚህ አካባቢ ፖዚሽን የከፈተ ሰው እንግዲህ ይታያችሁ ማለት ነው። እዚህ አካባቢ ወደ ላይ እየወጣ ነው ብላችሁ እንደዚህ አይነት ፖዚሽን ብከፍቱ እዚህ ጋር ብታረጉት ስቶፕ ሎሳችሁ እና ቲፒ ደግሞ ሳምቲንግ ላይ ራይት እንደዚህ ብታረጉ ስንት ቀን ይፈጅባችሁ ነበረ ማለት ነው። ቲፒያችሁን እስክትነኩ ድረስ ስንት ማለት ነው? ወደ 102 ቀን ማለት ነው። ወደ 102 ቀን ይፈጅብሃል ማለት ነው። ስንት ኦልሞስት 3 ወር ከምናምን ከ12 ቀን እንደዛ አካባቢ ቴክ ያደርግባችኋል ማለት ነው። በዛው ልክ እንድታዩት ነው። ኮንሶሊዴሽን ሲበዛውም ማርኬት አናላይስ ለማድረግ ስለሚከብዳችሁ ማለት ነው። ሶ ኢን ጀነራል እዚህ ጋር አንዱን ማርኬት መርጠን ወይ ደግሞ ጥሩ ፕራይስ አክሽን ላይ ያለውን ማርኬት መርጠን ምን ማድረግ እንችላለን ማለት ነው፣ ትሬድ ማድረግ እንችላለን ማለት ነው። እችኛዋን ምን ታደርጋላችሁ፣ ላይክ ስክሪንሻት ማድረጋችሁ አድ ማድረግ ትችላላችሁ የምፈልጉ ከሆነ ማለት ነው። ጥሩ የሆኑ ፔሮች ናቸው። ሌሎች ፔሮችም አሉ። እውነት ለመናገር ያን ያክል አናላይስ ለመስራት ስለሚከብደኝ ማለት ነው እንጂ ላይክ በጣም ብዙ ፔሮች አሉ። አሁን ለምሳሌ
ዩኤስዲ ሲኤችኤፍ፣ ዩኤስዲ ጄፒዋይ፣ ዩኤስዲ ካድ የአንድ ሀገር አሁን ዩኤስዲ ዩሮ አሁን አላሳየዋችሁማ። ዩሮ ዩኤስዲ ነበረ ያሳየዋችሁ። ኦኬ ምን እንዴት ነው አድ ያደረገው? ዩኤስዲ ዩሮ አሁን ለምሳሌ ይሄኛው ሴቭ እናድርገውና ኦኬ ዩኤስዲ ዩሮ ላይ አሁን ለምሳሌ ምን አይነት ማርኬት ሙቭመንት እንደነበረ እኔ ከዚህ በፊትም አይቼው ማያውቀው ምንድነው ማርኬት ነው ማለት ነው። የማን ተቃራኒ ነው? አሁን ይሄን ካያችሁት ዩኤስዲ ዩሮ ያ ዩሮ ዩኤስዲ ተቃራኒ ነው ማለት ነው። እዚህ ጋር ዩሮ ዩኤስዲ ተቃራኒ ነው ማለት ነው። ካያችሁት ተቃራኒ የሆነ ሙቭመንት ነው የሚያሳየው ማለት ነው። ጥለን ደግሞ የምናየው ሴሽኖችን ማለት ነው። ሴሽን ማለት ጊዜ ማለት ትሬድ የምናደርግበት ጊዜ ነው ማለት ሶ ትሬድ የምናደርግበት ጊዜ እንደየምኑ ይለያያል ነው የምላችሁ፣ እንደየፔሩ ይለያያል ማለት ነው። ያ ፔር ያለበት ቦታ ማለት ነው። ሶ ትሬዲንግ ሴሽኖቹን ኢንጀነራል ለሶስት እንትን እናደርጋቸዋለን ማለት ነው፣ እንከፍላቸዋለን። ኤሻን፣ ለንደን እና ኒውዮርክ ሴሽን ብለን ማለት ነው። ሶ ኤሻን ሴሽን የምንለው ደግሞ የኤሻ ሀገራት ጃፓንን ጨምሮ ያሉ ከረንሲዎች ቮላታይል የሚሆንበት ጊዜ ነው ማለት ነው። አሁን ለምሳሌ ዩኤስዲ ጄፒዋይ ትሬድ የሚያደርግ ሰው ለንደን ገብቶ ምንም አያደርግም ማለት ነው። ለንደን ሴሽን ላይ ገብቶ ትሬድ ቢያደርግ ምንም ጥቅም የለውም፣ ማርኬቱም ቮላታይል አይሆንም ማለት ነው። ሶ ምን ማድረግ አለበት? ወይ ኒውዮርክ ሴሽን ላይ ነው ወይ ደግሞ ኤሲያን ሴሽን ትሬድ ቢያደርግ ጥሩ ነው። ግን ኢንጀነራል ከኤሲያን አህጉራት ውጭ ያሉት ፔሮች ዩሮ ጂቢፒ ሊሆን ይችላል፣ ዩኤስዲ ጂፒ ማን ነው ዩኤስዲ ዩሮ ዩኤስዲ ጂቢፒ ዩኤስዲ ምናምን የተባሉት ፔሮች አዘር ፔሮች እንደ አቬሬጅሊ ደግሞ ለው የሆነ ቮላታይል ወይ ደግሞ እንቅስቃሴ ይኖራቸዋል ማለት ነው። ለንደን እና ኒውዮርክ ግን ያው ፌመስ የሆኑ ናቸው። እኛ የምንገለገልባቸው የምንጠቀምባቸው ሴሽኖች እነሱ ናቸው ማለት ነው። ሀይ የሆነ ቮላታይል ወይ ደግሞ የማርኬት እንቅስቃሴ ይኖራቸዋል ማለት ነው። ሞስትሊ ደግሞ ለንደን እና ኒውዮርክ ኦቨርላፕ የሚያደርጉበት ጊዜ አለ። ያኔ ደግሞ ኦቨርላፕ ሲያደርጉ ደግሞ ኪል ዞን ይፈጥራሉ። ኪል ዞን ወይ ደግሞ በጣም ሀይ የሆነ ማርኬት እንቅስቃሴ ይኖራል ማለት ነው። ይህ ማለት ነው። መጨረሻ ላይ ደግሞ አንደርስታንድ እንድታደርጉ የሚፈልገው ፒፕ፣ ሎት ሳይዝ እና ሊቨሬጅ፣ ማርጂን፣ ስፕሪድ፣ ኮሚሽን ምናምን የሚባሉ ነገሮች አሉ ማለት ነው። ፒፕስ አስረድቻችኋለሁ። ምክንያቱ ከአሁን በኋላ ይህን ፒፕስ ስቶፕ ሎስ አድርጉ ስላችሁ አንደርስታንድ አድርጋችሁ ራሳችሁ ማድረግ ስላለባችሁ ማለት ነው። ይህን ያክል ሎት ሳይዝ ተጠቀሙ ስላችሁ እናንተ ማድረግ ስላለባችሁ ማለት ነው። ፒፕስ፣ ሎት ሳይዝ ሞስትሊ በጣም የሚያስፈልጉን ኢለመንቶች ስለሆኑ ማለት ነው። አንድ ፕራይስ አሁን ሲቀመጥ 0.0001 ፎር ኢንስታንስ እችኛዋን ያት አንድ ነጥብ ብሎ ስንት ነው? ከነጥብ በኋላ ስንት ዜሮ አለ ማለት ነው? ወደ 5 አለ ማለት ነው። ከነጥብ በኋላ ሞስትሊ ነው የሚለው። ሞስትሊ ማለት ላይክ ፎሬክሶችን ሊያይ ይችላል። አብዛኛው ጊዜ ከአንድ ፕራይስ እስከ ያኛው ፕራይስ ያለው የ0.0001 ልዩነት ማለት ነው። አንድ ፕራይስ እዚች ጋር ሴል ልገባ እችላለሁ ማለት ነው። እዚች ጋር ሴል ስገባ እዚህ ጋር ሴል እዚች ጋር ገባሁን በል ቲፒ ነካልኝ 50 ፒፕስ ስቶፕ ሎስ ላድርግ 50 ፒፕስ ስቶፕ ሎስ ላድርግ ማለት ነው። ይሄኛውን በቀስታ አድርጌ ላሳያችሁ 1 2 ማለት ነው። ሁለት ፕራይስ ሬንጆች አሉ እዚህ ጋር ካያችኋቸው ተረዳችሁኝ። የመጀመሪያው የትኛው ነው? እዚህ ጋር ማለት ነው 1.1804 ማለት ነው። ሴም ቲንግ ስንት ኔ 1.18543 ማለት ነው። ይሄ 50 ፒፕስ ማለት ስንት ነው? 0 ከነጥብ በኋላ ስንተኛው ማለት ነው? ከነጥብ በኋላ እስከ 4 ዲጂት ያለ ልዩነት ማለት ነው። ስንት ብንጨምርለት ነው ያኛውን ቫሊዩ የምናገኘው ማለት ነው። ሞስት ይሄኛው እየቀነሳችሁ እየጀመራችሁ በትሬድ ሰዓት ጊዜያችሁን ከምትገሉ ላይክ እንዴት ማንበብ እንዳለባችሁ እኔም ሼር አደርጋችኋል። እናንተም በደንብ ዴዲኬት ሆናችሁ ማጥናት ነው። በሁለት ፕራይሶች ያለ ልዩነት ማለት ነው ፒፕስ ማለት ነው።
ተረዳችሁኝ? ፒፕሱ በተለቀ አሁን 100 ፒፕስ እና 50 ፒፕስ ልዩነቱን ካያችሁት አሁን ለምሳሌ እኛ 100 ፒፕስ ነው። ኦኬ ልጨምርበትና 50 ፒፕስስ ማን ነው 100 ፒፕስስ አያችሁት ልዩነቱ 100 ፒፕስ ማለት ነው። አያችሁት የዚህኛውን እጥፍ ያክላል ማለት ነው ፒፕሱ ማለት ነው። ተረዳችሁኝ? ፒፕሱ የሱ እጥፍ ይሆናል ማለት ነው። ፒፕሱ በጨመረ ቁጥር ከአንደኛው እስከ አንደኛው ፕራይስ ያለው ልዩነት እየሰፋ ወይ ደግሞ እየጨመረ ይሄዳል ማለት ነው። ፒፕሱ በሱ ያዙልኝ። ሎት ሳይዝ ማለት ያው መደብ ብያችኋለሁ በአማርኛ ቀለል ብሎ እንዲገባችሁ ማለት ነው። ዘ ቢገስት ሎት ሳይዝ ዘ ቢገስት ብር የምታሸንፈውም የምትበላውም ማለት ነው። እኛ ሎት ሳይዛችን ከምን አንጻር ነው መሄድ ያለብን? ከካፒታላችን አንጻር ነው። $100 ካፒታል ታሪክ ነግሬያችኋለሁ። እሱን ቪዲዮ ተመልሳችሁ እዩት ማለት ነው። ሊቨሬጅ ምን ማለት ነው ማለት ነው። አሁን እኛ $100 ዲፖዚት አደረግን። ኤክስነስ ላይ ሊሆን ይችላል ሰምቲንግ የሆነ ምንድነው የሆነ ብሮከር ላይ ማለት ነው። ያ ብሮከር ምንድን ነው የሚያደርገው? ያባዛልናል። አሁን ለምሳሌ ዋን ሎት በቃ $100 ከሆነ ሊቨሬጅ የሌለው አካውንት ከሆነ የምከፍታቸው ሎቶች አሉ ማለት ነው። አሁን አንድ ሎት 100,000 ዩኒት ነው ይላል። ተረዳችሁኝ? 100,000 ዩኒት መክፈት ስለማንችል ምን ያደርጉናል ማለት ነው? አውቆ የብድር የሆነ ማባዛት የሚባል ነገር አለ። ላይክ አካውንታችን 100 ነው፣ ግን እንደ 5,000 አካውንት ይቆጠርና ትሬድ ያስከፍተናል። ግን ስቶፕ ሎስ ላይ አሁን ወደ ታች ሲወርድ ወደ ስቶፕ ሎሳችን እየነካ ሲሄድ ልክ $100 እንደተበላን አካውንቱ ብሎ ያደርጋል ማለት ነው። ግን ሊቨሬጃችን ስንትን 5,000 አድርሶልን ነበረ ማለት ነው። እንደ ሊቨሬጅ 1 to 100 አንዷን እንደ 100 ወይ ደግሞ አንዷን እንደ 2,000 እንደዛ እያደረጉ በጣም የተጋነነ ሊቨሬጅ እየሰጡ የተጋነነ ሎት ሳይዝ መደብ እንድመድቡ ያደረጓችሁና ሉዝም ወይ ደግሞ ፕሮፊትም ልሰሩ ይችላላችሁ ማለት ነው። በቃ በአጭር ኤግዛምፕል ቁማር ቤት ሄዳችሁ 10 ብር ነው ያላችሁ፣ ግን ምንድን ነው 100 ብር ነው መደቡ። ምን ያደርግላችኋል? አንዱ ሰውዬ በቃ እኔ 100 ብር አለው ብዬ አስገባችኋለሁ፣ ግን እናንተ ምንድን ነው በ10 ብር ነው የምትጫወቱ። 10 ብር እንደተበላ ትወጣለህ ማለት ነው። ተረዳችሁኝ? እንጂ ያ ሰውዬ 100 ብር አስይዝልሃለሁ አለው ምናምን ብሎ አስገብቶኛል ብለህ 100 ብር እስክትበላ ድረስ አትጠብቅም ማለት ነው። ግን ስታተርፍስ የውሸት ሰውዬው ባስያዘልህ ብር አንተ አተረፍክ ማለት ነው። በአጭር አማርኛ ይሄኛው ነው ማርጅን የምንለው። አንድን ፖዚሽን ወይ ደግሞ አንድን ትሬድ ለመክፈት የሚያስፈልገን ብር መጠን ነው ማለት ነው። ስፕሪድ ማለት ደግሞ እንደነገርኳችሁ ቢድ ፕራይስ እና አስክ ፕራይስ ማለት ነው። ከነሱ ፕራይሶች መካከል ያለ ልዩነት ነው ማለት ነው። መጨረሻ ኮሚሽን ማለት ብሮከሩ የሚቆርጥብን ብር ነው ማለት ነው። ሉዝም ስታደረግ ፕሮፊትም ስታደረግ ብሮከሩ የሚቆርጥብህ ያክል ብር አለች፣ እሷን ብር ናት ማለት ነው። የዛሬ ክላሳችን ይህን ይመስል ነበረ። ያው መንደርደሪያ ነገር ነው ማለት ነው። ነገ ወይ ቀጣይ ሳምንት አይ ቲንክ ለምንጀምረው ክላስ መንደርደሪያ እንዲሆነን ያው ሪቪዥን ነገር ናት እችኛዋ ማለት ነው። ምክንያቱም እኔ መልእክት አስተላልፍላችሁ 50 ፒፕስ አድርገው ይሄን ያክል ሎት ተጠቀም ስላችሁ ምን ማለት ነው እንዳትሉ ማለት ነው። ሎት ሳይዝ ምን ማለት እንደሆነ፣ ፒፕስ ምን ማለት እንደሆነ አሳይቻችኋለሁ። MT5 ላይ ወይ ደግሞ ሜታ ትሬደር 5 ላይ ገብቼ ደግሞ ሎት ሳይዝ ፒፕስ ምን ማለት እንደሆነ አጥራሽ ቪዲዮ ሰራላችኋለሁ። ወይ ደግሞ ከዚህ ቪዲዮ ጋር አብሬ ምን አደርጋለሁ ሊንክ አደርገዋለሁ ማለት ነው። ለዛ ማድረግ ይሆናል ማለት ነው። የዛሬው ክላሳችን ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ከስር አስቀምጡልኝ ማለት ነው። ወይ ሰፖርት ላይ መታችሁ አናግሩኝ። ጥያቄም ካላችሁ ዩ አር ዌልከምድ። የፒፕስ እና የሎት ሳይዝ አጠቃቀም ትሬዲንግ ላይ ማነው MT5 ላይ ገብቼ ደግሞ ሪከርድ አድርጌ ማሳያችሁ ይሆናል ማለት ነው። ያጠር አድርጌ በቪዲዮ መልክ መለቅላችሁ ይሆናል ማለት ነው። ይመቻችሁ። መልካም ጊዜ